እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ከቴሌቪዥን ስርጭታችን የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። የህዝቡን ተጠቃሚነት የሚያረጋግጡ ተግባራት እንዲከናወኑ ድጋፍና ክትትል መደረጉን የቦንጋ አስተዳደር ምክር ቤት ገለጸ። ምክር ቤቱ ሁለተኛ ዙር 13ኛ ዓመት 38ኛ መደበኛ ጉባኤውን እያካሄደ ይገኛል። ህብረተሰቡ የሚያነሳቸው የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ምክር ቤቱ በርካታ ጥረቶችን ሲያደርግ መቆየቱን የምክር ቤቱ አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ ገልጸዋል። በከተማው እየተከናወኑ ያሉ ፕሮጀክቶችና ሌሎች ተግባራት በጥራትና በተያዘላቸው ጊዜ ተጠናቀው አገልግሎት መስጠት እንዲችሉም በቋሚ ኮሚቴው በኩል ክትትል ሲደረግ መቆየቱንም አመላክተዋል። ጉባኤው በዛሬው ውለው የአስፈጻሚዎችን የስራ ሪፖርት የከተማው ከንቲባ ዶክተር ተክላ ቡሎ ያቀረቡ ሲሆን በተለይ በኢኮኖሚ ዘርፍ የገቢ አሰባሰብን በሚመለከት በመደበኛና በማዘጋጃ ቤት 968,804,375 ብር ለመሰብሰብ ታቅዶ 868,333,937.76 መሰብሰብ መቻሉን በሪፖርታቸው አመላክተዋል። የምክር ቤቱ አባላት በበጀት ዓመቱ በተከናወኑ ተግባራት ዙሪያም ሀሳባቸውን ሰጥተዋል። ከመጀመሪያ ጀምሮ ያለውን ለውጥ ያየው ስለሆነ ያለፈውንና የዚህን ዓመት ስራ ማወዳደር ወይም ማመዛዘን ለኔ ቀላል ነው ማለት ነው። ስለዚህ በዚህ ዓመት አሁን ከሪፖርት ስንሰማም በተግባርም ስናይ አፈጻጸሙ ከእቅዱ በላይ ብዙ ስራዎች ተሰርተዋል። ከእቅዱም በላይ ብዙ ስራዎችም እንደዛው ተከናውነዋል። በወረቀት ደረጃም በተጨባጭ ያየነው ነገር ስላለ ስራዎቹ እጅግ በጣም ቆንጆ ስራ ነው የተሰራው። ለውጡን እያየን ነው። በእርግጥ ከዋና ወይም ከመንግስት ከፌደራል መንግስት የሚሰሩ ስራዎች እንደተጠበቁ ሆነው ከዛ ውጪ ግን በፊት የነበርን ጉድለቶች አሉ። በጣም ስንጮህ የነበርናባቸው ጉድለቶችን ብንመለከት ለምሳሌ የውሃ ችግርን እንደ ትልቅ ነገር ማንሳት ይቻላል። እስከ ፌደራል መንግስት ድረስ የቦንጋ ህዝብ የጠየቀው ጥያቄ አለ። በአሁኑ ሰዓት ግን የውሃ ችግር ኦልሞስት ተቃሏል ማለት ይቻላል። ቢቀርም ትንሽ ነው፣ ነገር ግን ተቃሏል። የመንገድ ችግር ነበረ፣ የውስጥ መንገድ ችግር ነበረ። የነበረች አንድ መንገድ ብቻ ነበረች። አሁን የውስጥ መንገዶችም እንደዚህ ተከፍቶ በጥሩ ሁኔታ ህዝቡ እየተስተናገደ ስለሆነ በተጨባጭም ይሁን በሪፖርትም ይሁን ያየነው ነገር መልካም ነው ለማለት ይችላለሁ። አሁን ለምሳሌ በኢኮኖሚ ዘርፍ ማዘጋጃ ቤታዊ ስራዎች ጋር ተገናኝቶ ለምሳሌ ከመሰረተ ልማት ስራ ጋር ተያይዞ በውስጥ ለውስጥ መንገድ ረገድ ያለው ችግር አሁን በጥያቄ መልክ እየተነሳ ነው ያለው። በቀጣይ ይሄ ችግሩ እንዴት ነው የሚፈታው? ደረጃውን የጠበቀ የውስጥ ለውስጥ መንገድ እንዲኖር እንዴት ይሰራል የሚለው አንድ ጥያቄ ሆኖ እየተነሳ ያለ ነገር ነው። ከገቢ አፈጻጸም አንጻር ለምሳሌ በተሻለ ሁኔታ በተለይ መደበኛ ገቢ ጥሩ አፈጻጸም ላይ እንደነበሩ ነው እየተገመገመ ያለው። ማዘጋጃ ቤታዊ ገቢ ደግሞ አፈጻጸሙ ዝቅተኛ ሆኖ ነው የተገኘው። ስለዚህ ይሄስ በቀጣይ እንዴት ተሻሽሎ ዙሮ ከህብረተሰቡ በዚህ መልክ የሚሰበሰብ ገቢ ነው ተመልሶ ለመሰረተ ልማት አገልግሎት እየዋለ ያለው። ስለዚህ ገቢ ማዘጋጃ ቤቱ አቅሙን አሟጦ እንዴት ሰብስቦ ተመልሶ ለህብረተሰቡ አገልግሎት እንዲሰጥ ማድረግ ይችላል የሚለው ነገር በጥያቄ መልክ እየተነሳ ነው ያለው። እነዚህን በትምህርቱም የተማሪ መውደቅ ችግር እንዴት ይፈታል የሚለውም እንደዚሁ በጥያቄ እየተነሳ ነው ያለው። ሌሎቹ እንግዲህ በቀጣይ የምነሱም አሉ ማለት ነው። ስለዚህ ይሄ እንግዲህ በየጊዜውም በጥያቄና መልስ መልክ እየቀረበ ምክር ቤቱ በዚህ ልክ ሲገመገም አስፈጻሚ አካል ደግሞ ያንን እየወሰደ የራሱን እቅድ እያቀደ ለማስተካከል ጥረት የሚያደርግበት አሰራር እየተለመደና ያለ ስለሆነ እነዚህ ችግሮች በቀጣይ በአስፈጻሚ በኩል ይፈታሉ የሚል እምነት ነው ያለን። ከተማ ያው ከበፊቱ በተሻለ መልኩ እንደ አዲስ በጣም ከፍተኛ ንቅናቄ አድርጎ ጥሩ ስራዎችን እየሰራ እንዳለ ያው እናውቃለን። ከዋና ዋና ስራዎቹ መካከል በቅርበት እኔም ማየው እንደ አካባቢም እንደ ተወካይነቴም ክትትል ሳደርግ ማየው የከተማ ልማት
አቅም በከፍተኛ ደረጃ በተሻለ ሁኔታ ከበፊቱ በተሻለ ሁኔታ በተለይ የኮሪደር ልማት ላይ አቅመ ደካሞችን ከመርዳት አንጻር የውሃ አገልግሎት፣ የመብራት አገልግሎት፣ ሌሎችም እነዚህ አሉ የሚባሉ የከተማ አገልግሎት ሰጪ ተቋማት በነቃ ሁኔታ ለህዝቡ ያው አገልግሎት እየሰጡ እንደሆነ ማምነው ነገር አለ። አሁን በመዘጋጃ ቤትም ይሁን በከንቲባ ደረጃም ይሁን እታች ቀበሌም ወረድ ስንል በጣም ወሳኝ የሆኑ የስራ ቦታዎች ላይ የሰው ማሟላት ስራ ተጠናክሮ መሰራት አለበት። ምክንያቱም ስራውን የሚሰራ ሰው ስለሆነ ማለት ነው። እነዚህን የመሳሰሉ አሁን ጉድለት ነው ብለን የምናነሳቸው ነጥቦች አሉ። ለምሳሌ አሁን በባለሀብት ደረጃ የተወሰዱ መሬቶች ወደ ስራ ሳይገቡ እንደዚሁ ተከልለው የቆዩበት ሁኔታ አለ። መሬት ሀብት ነው፣ ብር ማለት ነው። ብር እንግዲህ በየቀኑ ወለድ አለው። ስለዚህ አንድ ባለሀብት መሬትን አጥሮ ቁጭ አለ ማለት ለአካባቢው ልማት ትልቅ እንቅፋት እንደሆነ አይተናልና እንዲህ አይነት ነገሮችን ለቅመን እንደምንሰራም ታሳቢ ተደርጎ ነው እየተወያየን ያለ ነው። እንደ ምሳሌ ይሄንን ማንሳት ይቻላል። ሌሎችም ነገሮች ስላሉ ተከታትለን የምንሰራው ነው የሚሆነው ማለት ነው። ከተማ ውስጥ የሚታዩ የቆሻሻ አወጋገድ ስርዓቱ ህዝብን ከማስተማር አንጻር ክፍተት አለ። ህዝቡና መንግስት ተግባብቶ ቅድሚያ ምን ማድረግ አለበት፣ የህዝቡ የራሱን ድርሻ መስራት ሲችል የማይሰራቸው ምክንያቶች ምንድን ናቸው ብሎ ገምግሞ ችግሩ የት ነው ያለው ብሎ በዋናነት ምናልባት አንዳንዴ ስህተት የሚሰራበት ስህተት አለ። ህዝቡ ሳያቀርቶ የሚያጠፋቸው ጥፋቶችን ቀርቦ አስተምሮ የኔ ብሎ አይቶ ተግባብቶ ህዝቡን ወደ ስራ የድርሻውን እንዲወስድ ከማድረግ አንጻር ክፍተት አለ። ይሄ ክፍተት ሊስተካከል ይገባል። ምክር ቤቱ በቀጣይ በሚኖረው ቆይታም በተለያዩ አጀንዳዎች ላይ በመምከር የተለያዩ ውሳኔዎችን ያሳልፋል ተብሎ እንደሚጠበቅ ባልደረባችን ታምራት ኃይሌ ዘግቧል። የኢትዮጵያ የቡና ምርት ባለፉት 5 ዓመታት ውስጥ በ3 እጥፍ እድገት አስመዝግቧል አለ የኢትዮጵያ ቡናና ሻይ ባለስልጣን። የባለስልጣኑ ዋና ዳይሬክተር አዱኛ ደበላ እንደገለጹት በቡና ምርትና ምርታማነት ለተመዘገበው እድገት የአረንጓዴ አሻራ መርሃ ግብር ከፍተኛ ድርሻን አበርክቷል። ከ5 ዓመት በፊት ዓመታዊው የቡና ምርት 550 ሺህ ሜትሪክ ቶን እንደነበር አስታውሰው ዘንድሮ በ3 እጥፍ አድጎ 1.5 ሚሊዮን ሜትሪክ ቶን ምርት ተገኝቷል ነው ያሉት። የኢትዮጵያ ቡና በባህሪው ለአየር ንብረት ለውጥ ተጋላጭ ነው ያሉት ዋና ዳይሬክተሩ በአረንጓዴ አሻራ የተተከሉ ችግኞች ለቡና ተስማሚ የአየር ሁኔታ መፍጠራቸውን አስረድተዋል። ከ3 እና 4 ዓመታት በፊት የተተከሉ የቡና ችግኞች ዛሬ ላይ ምርት መስጠት መጀመራቸውን ገልጸው እነዚህ አዳዲስ ቡናዎች የጥራት ደረጃቸው የተሻለ ነው ብለዋል። በመጪዎቹ ዓመታት የሚኖረው የአየር ንብረት ሁኔታዎች ለቡና ምቹ አለመሆናቸውንና በጥናት መመላከቱን የገለጹ ሲሆን ኢትዮጵያ ግን በአረንጓዴ አሻራ አማካኝነት ለቡና ተስማሚ ከባቢ እየፈጠረች ነው ብለዋል። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኡመር በበኩላቸው በዚህ ዓመት ብቻ ከቡና የውጭ ንግድ ከ3 ቢሊዮን ዶላር በላይ የውጭ ምንዛሪ ገቢ እንዲገኝ አረንጓዴ አሻራ ከፍተኛ አስተዋጽኦ ማበርከቱን አንስተዋል። በአረንጓዴ አሻራ በየዓመቱ እየተተከሉ ያሉት በቢሊዮን የሚቆጠሩ ችግኞች የተፈጥሮ ሀብትን በመጠበቅ የደን ሽፋንን እንደሚጨምር አስችለዋል። ኢትዮጵያ የማዕድን ሀብቷን ቀጣዩ የኢኮኖሚዋ ምሰሶ እያደረገች መሆኗን የሲኤንኤን ጋዜጠኛ ገለጸች። የሲኤንኤን ጋዜጠኛ ቪክቶሪያ ሩቢዳሪ በኢትዮጵያ ላይ በሚያተኩረው ዘገባዋ በአገሪቱ ኮረብቶች ያለውን ወርቅ ጨምሮ ከፍተኛ የብረት ማዕድናት አምራች ለመሆን እያደረገች ያለውን ጥረት መመልከቷን ተናግራለች። በዘገባዋ ኢትዮጵያ በማዕድን ዘርፍ ከፍተኛ የኃይል ሚዛን መሆን እንደምትፈልግ ገልጻ በቤንሻንጉል ጉሙዝ ክልል የሚገኘው ኩርኩም የወርቅ ፕሮጀክት በኢትዮጵያ የማዕድን ኢንቨስትመንቶች ውስጥም በዋናነት የሚጠቀስ መሆኑን ተናግራለች። በምዕራብ ኢትዮጵያ አረንጓዴ ከለበሱ ከፍተኛ የኮረብታ ስፍራዎች ላይም በቢሊዮኖች የሚቆጠሩ ዶላሮችን የሚያስገኙ ከፍተኛ የወርቅ ሀብቶች እንዳሉና አዳዲስ ኢንዱስትሪዎች ብቅ እያሉ መሆኑንም ተናግራለች። በሺዎች የሚቆጠሩ የግንባታ ባለሙያዎችና ማዕድን አውጪዎች በኢትዮጵያ ግዙፍ የሆነውን የወርቅ ማዕድን ፋብሪካ ግንባታ እያከናወኑ እንደሚገኙም ገልጻለች። በስፍራው የሚገኙ የማዕድንና ጂኦሎጂ ባለሙያዎችም የወርቅ ማዕድኑን የማጣራት ስራ እያከናወኑ መሆኑን ገልጻለች። ጋዜጠኛዋ የወርቅ ማጣራትና ምርት ሂደቱን በተመለከተ ከባለሙያዎች ማብራሪያ ማግኘቷንም አመላክታለች። የዘገበው የኢትዮጵያ ዜና አገልግሎት ነው።
በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 1670 ወንዶች እና አንድ ሴት እንዲሁም አንድ ጨቅላ ሕፃን ሲሆኑ ከተመላሾቹ መካከል ዕድሜያቸው ከ18 ዓመታት በታች የሆኑት 34 ታዳጊዎች ይገኙበታል። መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያን ወደ ሀገር መመለስ ተችሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስመዝገብ መደበኛ ያልሆነ ፍልሰት ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎች እየሰራ ይገኛል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻ አጋራት ጋርም በተቀናጀ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ እንደሚቀጥልም ከሚኒስትሩ መስሪያ ቤት ያገኘነው መረጃ ያመላክታል ሲል የዘገበው ኤቢሲ ነው። ወደ ዝርዝር ዘገባዎች ተሻገርን። በቦንጋ ከተማ አልዬ የውበትና የፀጉር ሙያ ማሰልጠኛ ተቋም በውበትና በፀጉር ሙያ ያሰለጠናቸውን ተማሪዎች አስመረቀ። በዘርፉ የተሰማሩ የግል ተቋማት ስራ ፈጠራን በማበረታታቱ ረገድም ላቅ ያለ አስተዋጽኦ እንዳላቸው ተጠቁሟል። የምረቃውን ስነ ስርዓት የተከታተለው ባልደረባችን ሀብታሙ ወልደስላሴ ነው። መቅደስ ተሾመ ታቀርባለች። አልዬ የውበትና የፀጉር ሙያ ማሰልጠኛ ተቋም በውበትና በፀጉር ሙያ በ3 ወርና በ6 ወር አጫጭር ስልጠና በመስጠት ብቁ ያደረጋቸውን 72 ተማሪዎችን በዛሬው ዕለት በደማቅ ሁኔታ አስመርቋል። አልዬ የውበትና የፀጉር ሙያ ማሰልጠኛ ተቋም የምስራችና ባለቤት የሆኑ ወይዘሮ አብጸጋ አብዱል ቃድር ለተመራቂዎች እንኳን ደስ ያላችሁ መልእክት አስተላልፈዋል። ጸጋ አብዱል ቃድር እባላለሁ። የአልዬ የውበት ሙያ ማሰልጠኛ ተቋም ባለቤት እና መስራች በመማርና በማስተማር ሂደት ውስጥ 72 ተማሪዎችን በዛሬው ዕለት አስመርቀናል። እነዚህ ተማሪዎች ብቁ የሆኑ ተማሪዎች እንግዲህ ለአካባቢውም ለራሳቸውም ይጠቅማሉ ተብሎ በሚገባ ጥራት ባለው በመከታተል በብዙ ድጋፍ ነው ሰልጥነው ለዛሬ ቀን የበቁትና አመሰግናለሁ። እንግዲህ እንደ ተቋም ለአካባቢውም የመጀመሪያው ነው። መንግስት ብደግፈኝ የቤት ችግር አለ፣ ብዙ ተማሪዎች ይመጣሉ ብዬ አስባለሁ ከዚህ በኋላ። ስሜ ዙፋን ሚቶ እባላለሁ። የቦንጋ ከተማ ነዋሪ ነኝ። የአለውያ የሴቶች የውበት ማሰልጠኛ ተቋም ሰልጣኝና ተማሪ ነኝ ማለት ነው። በወሰድኩት የ3 ወር ኮርስ ተምሬ ጨርሼ እውቀት አግኝቼበት ነው የወጣሁት። የሙያ ስራ ለመስራት ነው እስከዚህ ያ ሁሉ ሀገር አቋርጬ ወደዚህ የመጣሁት እና አላማዬን ደግሞ አሳክቼ ለመስራት ነው ፈልገው። ተቋሙ በጣም አሪፍ ነው፣ አቀባበላቸው በጣም አሪፍ ነው። በዚህ ነገር ግን ማለት መንግስት ቢያግዛት እላለሁ። ብዙ የመስራት ፍላጎት አላት እና መንግስት የተሻለ ቦታ እንዲሰጣት እላለሁ። የተመረኩበት የፀጉር ሙያ አልዬ ከድር እና በጣም አመሰግናታለሁ። በጣም እናት የሆነች መምህራችን ናት እና ያው እንግዲህ ለዚህ ስለበቃን ደግሞ በጣም ደስታ ይሰማኛል። የአልዬ ፀጉር ብዙ ልጆች አሉ እኛ እዛ በረሃ የሚፈልጉት ትምህርቱ የሚፈልጉት እና ወደዚህ መጥተው ቦንጋ ላይ ያለ ምርጥ ትምህርት ቤት እዛ መጥተው እንዲማሩ ነው የምነግራቸው። ተቋሙ በጣም አሪፍ ነው እና ማመስገን የምፈልገው አስተማሪያችንን አልዬን በጣም ነው ማመሰግናት። በእውነት እንደ እናትም ሆና ነው ብቻዬን ነው ተከራይቼ የማረውና ሁሉም አካል በተሰማራበት ዘርፍ ለውጤት ከስራ እምርታዊ ለውጥ ሁለንተናዊ ብልጽግና ማምጣት እንችላለን ብለዋል። ይህንን በመረዳት ተወዳዳሪና ብቁ ዜጋ ለማፍራት ተቋሙ የበኩሉን ድርሻ እየተወጣ መሆኑን ተናግረው የዛሬ ተመራቂዎች የትኛውም ሙያ ማብቂያ እንደሌለው አውቀው ሀገራቸውን ማገልገል ይጠበቅባቸዋል ብለዋል። በምረቃ መርሃ ግብሩ ላይ የተገኙት የከፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይለ በበኩላቸው የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ የብልጽግና ፓርቲ እንደ ሀገር ዘርፈ ብዙ ስራዎችን እየሰራ መምጣቱን ጠቅሰው በዞኑ አያሌ ሴቶች የብዙ ሙያ ባለቤት እየሆኑ መምጣታቸውን ጠቅሰው በእነዚህና መሰሎች ላይ የዞኑ መንግስት ክትትልና ድጋፍ በማድረግ ተደራጅተው በመስራትና ራሳቸውን በመቀየር ሙያ ተጠቃሚ እንዲሆኑ መልእክታቸውን አስተላልፈዋል። የውበት ዘመን ላይ ነው ያለነው። ዜጎች ራሳቸውን የሚያስደስት ተጨማሪ በራስ መተማመን እንዲያጎለብትላቸው
በውበት ላይ አተኩሮ የሚሰሩበት የራሳቸውን የውበት ሁኔታ በጥንቃቄ የሚያዩበት ወቅት ላይ ነው ያለነው። ይሄ ማለት ደግሞ በቂ የስራ እድል እንደሚኖር ገበያ እንደሚኖር የሚታይ ሙያ መስመር በመሆኑ እነኚህ ሴት እንስቶቻችን ደግሞ እህቶቻችን በዚህ ሙያ መሰማራታቸው አሁን ባለንበት ወቅት አንድ ደረጃ ከፍ ሊያደርግ የሚችል ሁኔታ ነው ማለት ነው። ለዚህ አጋጣሚ ያው የተመረቁ 70 ምናምን ወጣቶች አሉ። እነኚህ ወጣቶች ደግሞ በሚወጡበት ጊዜ ሰብሰብ ብለው ሲመጡ መንግስታዊ ድጋፎችን ለማድረግ በግለሰብ ደረጃ በየአካባቢው ሄዶ ድጋፍ ለማድረግ እንደ መንግስት ችግር ነው። ሰብሰብ ሲሉ በአደረጃጀት ሲመጡ የመነሻ ካፒታል ብድር መንግስት ያመቻቻል። የመስሪያ ቦታቸውን በክላስተር ደረጃ በአንድ አካባቢ ላይ ሆኖ በጥራት የተለያዩ ቴክኖሎጂ ሽግግርን እየተወዳደሩ አንዱ በአንዱ ላይ ልምድ እየወሰደ የሚያድግበትን ሁኔታዎች ለማመቻቸት እንደ መንግስት ቁርጠኛ ነው። ለወጣቶች ተመራቂዎች ስራ ፈላጊ ከመሆን ይልቅ ስራ ፈጣሪ መሆን አለባቸውም ብለዋል። መንግስታችንም ፓርቲያችንም ሰው ተኮር ነው። ሰዎች መብታቸው ሰብአዊ ክብራቸው ተጠብቆ መብታቸው ተጠብቆ መስራት አለባቸው። ለዚህ ደግሞ እንደ መንግስት ደግሞ መደገፍ ያለብንን መደገፍ አለብን ብለን ኦሬዲ ቆርጠን የተነሳንበት ጉዳይ ስለሆነ እነኚህ ወጣቶችም የዛ አካል አንዱ ናቸው። በየቦታ በየቤቱ ሄዶ ድጋፍ ለማድረግ የመንግስት ድጋፎችን ለማድረግ አስቸጋሪ ሊሆን ይችላል። ግን ሰብሰብ ብሎ አቅማቸውን እውቀታቸውን ሰብሰብ አድርጎ ተደራጅተው ለመጡት ብድር ይሰጣል፣ የመስሪያ ቦታ ይሰጣል። ሌሎች ሁኔታዎችም የሚመቻቹበት ሁኔታ ነው በቀጣይ የሚኖረን። በመጨረሻም በቆይታቸው የተሻለ ውጤት ላስመዘገቡ ተመራቂዎች ማበረታቻ ሽልማት ተሰጥቷል። የአንድ ጀንበር አረንጓዴ አሻራ መርሃ ግብር ስንተባበር ምን ማድረግ እንደምንችል ደጋግመን ለዓለም ያሳየንበት ነው ሲል የመንግስት ኮሚኒኬሽን አገልግሎት ገለጸ። የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በድል መጠናቀቁን ተከትሎ የመንግስት ኮሚኒኬሽን አገልግሎት መግለጫ ሰጥቷል። የመግለጫው ሙሉ ቃል እንደሚከተለው እናቀርባለን። ኢትዮጵያ የሚለው ስም በጋራ የመቻልና የጽኑ አቋም ተምሳሌት ነው። መንግስት የሀገሪቱን ዘላቂ ጥቅም ለማረጋገጥ የሚያስፈልጉ ስትራቴጂካዊ አቅጣጫዎችን ሲያስቀምጥ የኢትዮጵያ ሕዝብም ሀገራዊ ፍላጎቱን በጋራ ተነሳሽነት እውን የማድረግ የዘመናት ልምምድ አለው። በተለይም መንግስት ለአረንጓዴ ልማትና ሀገራዊ ከፍታን ለሚያቀርበው ጥሪ ሕዝቡ በላቀ ተሳትፎ ምላሽ የመስጠት ቁርጠኝነቱን ለዓለም አቀፍ ማህበረሰብ አብነት የሚሆን ነው። መንግስት በኢትዮጵያ የተራቆቱ አካባቢዎች በልጆቹ ብርቱ እጆች እንዲታከሙ እየተስፋፋ የመጣው ድርቅና በረሃማነትን በዘላቂነት እንዲገታና በአስተማማኝ መሰረት ላይ የተገነባ አረንጓዴ ኢኮኖሚ እውን እንዲሆን ግልጽና ጽኑ አቋም በመያዝ ጥሪ ሳቀርብ ቆይቷል። በዚህም የላቀ ህዝብ ተሳትፎና በመንግስት መሪነት ታላቁን የህዳሴ ግድብ እውን ማድረግ ተችሏል። ኢትዮጵያውያን ዛሬ ላይ ምድራቸውን አረንጓዴ ማልበስ ባህላቸው አድርገውታል። ባለፉት 7 ዓመታት ብቻ በአረንጓዴ አሻራ ንቅናቄ ከ48 ቢሊዮን በላይ ችግኞች ተክለው ኢትዮጵያን አረንጓዴ ሸማ ለብሳለች። ዘንድሮም በንቅናቄው 8ኛው ዓመት በአንድ ጀንበር 800 ሚሊዮን ችግኞችን በክረምቱ ደግሞ በአጠቃላይ 8 ቢሊዮን ችግኞችን ለመትከል መንግስት ቁርጠኛ አቋሙን በይፋ አሳውቋል። ለመንግስት ሀገራዊ ጥሪ ቀናኢ የሆኑ ውድ የኢትዮጵያ ልጆችም ይህንን ጥሪ በሙሉ ባለቤትነት ተቀብለው ለስኬቱ ከፍተኛ ርብርብ አድርገዋል። በዚህም በትላንትናው ዕለት 26 ሚሊዮን ኢትዮጵያውያን በአንድ ጀንበር ከ805.3 ሚሊዮን ችግኞችን በመትከል የተቀመጠውን ግብ ከእቅድ በላይ አሳክተውታል። ይህም መንግስትና ህዝብ ሲተባበሩ ምን ማድረግ እንደሚችሉ የሚያሳይ ማንም በዓለም ላይ ያለ ሀገር በቀላሉ ሊያሳካው የማይችል ድንቅ ስኬት ነው። ይህ ውጤት የኢትዮጵያ ህዝብ ፍላጎትና የመንግስት ስትራቴጂካዊ አቋም በአንድ አቅጣጫ ላይ እንደሚገኙ ማረጋገጫ ነው። በትላንቱ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር 26 ሚሊዮን ኢትዮጵያውያን ብርድ፣ ዝናብና ፀሐይ ሳበግራቸው መሬት ሲያለምዱ ውለዋል። በዚሁ ጽኑ እንቅስቃሴም የዘንድሮ ክረምት ከገባ ጀምሮ 6.5 ቢሊዮን ችግኞች ተተክለዋል። ኢትዮጵያ በልጆቿ ኮርታለች። መንግስትም የህዝቡን ከፍተኛ ቁርጠኝነትና ባለቤትነት ባየበት በዚህ ታሪካዊ ክስተት ከፍተኛ ኩራትና ክብር ተሰምቶታል። ይህም መንግስት ይህንን ታላቅ ህዝብ በበለጠ ኃላፊነትና ታማኝነት የማገልገል ጽኑ አቋሙን እንዲያጠናክር ተጨማሪ ብርታት ሆኖታል። ክቡራን ኢትዮጵያውያን፣ ክቡራን የኢትዮጵያ ወዳጆችና የዲፕሎማቲክ ማህበረሰብ አባላት ዛሬ ይህንን ሀገራዊ ራዕይ በጋራ እውን ማድረግ እንድንችል ስላደረጋችሁት ከፍተኛ ርብርብ መንግስት በኢትዮጵያውያን ስም ላቅ ያለ ምስጋና ያቀርባል። የክረምቱን አጠቃላይ የ8 ቢሊዮን ችግኞች ተከላ እቅድ ሙሉ በሙሉ ለማሳካት የተጀመረው ሀገራዊ ተሳትፎና ጽኑ አቋም ተጠናክሮ ይቀጥላል። ሐምሌ 27 ቀን 2018 ዓ.ም አዲስ አበባ። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት
ተስፋን እንትከል በሚል መሪ ቃል በተካሄደው አገር አቀፍ የአንድ ጀንበር ችግኝ ተከላ መርሃ ግብር 24,229,116 ችግኞች መተከላቸውን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው አስታወቁ። የተተከሉ ችግኞችን መንከባከብ የሁሉም ኃላፊነት ሊሆን እንደሚገባ ተመላክቷል። ከክልሉ መንግስት ኮሚኒኬሽን ጉዳዮች ለተገኘው ዘገባ አብይ ብርሃኑ። አቶ ማስረሻ እንደገለጹት በክልሉ በዕለቱ 25 ሚሊዮን ችግኞች በመትከል 10893.25 ሄክታር መሬት ለመሸፈን ታቅዶ የነበረ ሲሆን በተደረገው ከፍተኛ እንቅስቃሴ ቅድመ ዝግጅት ስራ እቅዱን 96 በመቶ ማሳካት ተችሏል። በተካሄደው የአንድ ጀንበር ተከላ መርሃ ግብር ከ1.34 ሚሊዮን በላይ ህብረተሰብ ክፍሎች በግንባር ቀደምትነት ተሳታፊም ሆነዋል። በ885 የተከላ ቦታዎች ላይ 9285.11 ሄክታር መሬት በችግኝ መሸፈን ተችሏል። ከተተከሉ ችግኞች መካከል 6,464,454 ጥምር ደን፣ 7,630,604 የደን ችግኞች፣ 3,921,432 ፍራፍሬ ችግኞች፣ 3,890,427 የእንስሳት መኖ እንዲሁም ቀርከሃ የከተማ ውበትና መሰል ዘርፈ ብዙ ጠቀሜታ ያላቸው ችግኞች እንደሚገኙ ገልጸዋል። አቶ ማስረሻ በላቸው መላው የክልሉ ህዝብ ለተከላው ላሳየው ከፍተኛ ጥረት፣ ቁርጠኝነትና ትጋት የላቀ ምስጋና ያቀረቡ ሲሆን በተመሳሳይ ትጋትና ተነሳሽነት ለተተከሉ ችግኞች አስፈላጊውን እንክብካቤና ጥበቃ እንዲደረግላቸው አደራ ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ላለፉት ዓመታት ተግባራዊ የተደረገው አረንጓዴ አሻራ መርሃ ግብር ዘርፈ ብዙ ፋይዳን እያስገኘ መሆኑ ተገለጸ። መርሃ ግብሩ የኢትዮጵያን የደን ሽፋን ከመጨመር ባሻገር የምግብ ሉዓላዊነትን ከማሳካት አኳያም የጎላ ሚና እንዳለውም ተጠቁሟል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። አማኑኤል ክንፈ እንደሚከተለው ያቀርበዋል። ከደን ልማት ባሻገር ለምግብና ለኢንዱስትሪ ግብዓት የሚያገለግሉ ኢኮኖሚያዊ ጠቀሜታ ያላቸው እጽዋትን በስፋት በማካተት ረገድ አረንጓዴ አሻራ ኢንዱስትሪ መር ኢኮኖሚ ለመገንባት ከፍተኛ አስተዋጽኦም አበርክቷል። ከደን ልማት ባሻገር ለምግብና ለኢንዱስትሪ ግብዓት የሚያገለግሉ ኢኮኖሚያዊ ጠቀሜታ ያላቸው እጽዋትን በስፋት በማካተት አረንጓዴ አሻራም ኢንዱስትሪ መር ኢኮኖሚ ለመገንባት ከፍተኛ አስተዋጽኦም አበርክቷል። በተለይም ከፍተኛ የኢኮኖሚ ጠቀሜታ ያላቸው እንደ አቮካዶም፣ ሙዝ፣ ማንጎም፣ ፓፓያም፣ ዘይቱናና ቡናን የመሳሰሉ የተተከሉ ችግኞች ፍሬ አፍርተው የውጭ ምንዛሬም እያስገኙ ነው። የደን ልማትና የግብርና ምርታማነትን የሚለያዩ ተግባራት ሳይሆኑም አንዱ ለአንዱ ተመጋጋቢናም የተቆራኙ በመሆናቸው ለግብርና ምርታማነት ማደግ አፈርና ውሃን ለመጠበቅ የደን ልማት ቁልፍ ሚና አለው። በአረንጓዴ አሻራም ስነ ምህዳሩ በደን በመሸፈኑም ከሚገኘው ቀጥተኛ ጥቅም ባሻገር የግብርና ምርትና ምርታማነት እንዲያድግም ያደርጋል። ደኖች ሲበዙም የውሃ ፍሰትና የአፈር ለምነት ይጨምራል። ስለሚጨምርም ለግብርናው ዘርፍ ከፍተኛም አስተዋጽኦ ያበረክታል። በመሆኑም የበጋ ስንዴ በመስኖ በማልማት በሄክታር ከፍተኛ ምርት እየተገኘ ሲሆን የአፈር ማዳበሪያም ምርጥ ዘርና የተሻሻለ የግብርና ዘዴን በመጠቀም ምርታማነትን በከፍተኛ ሁኔታ ለመጨመርም አግዟል። የግብርና ምርትና ምርታማነት መጨመር ደግሞ የምግብ ስርዓታችንን ከማሻሻል ባሻገር ከልመናና እርዳታ በማላቀቅ በምግብ ራሳችንን እንድንችል ያስችለናል። ይህ ደግሞ የምግብ ሉዓላዊነታችንን ለማረጋገጥም ያግዛል። አረንጓዴ አሻራ መርሃ ግብር የተጎዳውን ተፈጥሮ ከመጠገም ባለፈም የሀገሪቱን ኢኮኖሚ የሚያጎለብትናም የህዝቦቿን አንድነት የሚያጠናክር ታሪካዊ እርምጃ ነው። ዛሬ የምንተክለው እያንዳንዱ ችግኝ በቀላሉ የሚታይ የእጽዋት ዘር ብቻ ሳይሆን የትውልዱን እጣ ፈንታ የመወሰን ጉዳይ እንዲሁም ከተረጅነት የመላቀቅ በራስ አቅም የማደግም ታላቅ እርምጃ ነው። ዳር ድንበርን በመጠበቅ ከምናስከብረው ሉዓላዊነታችን በተጨማሪም ከድህነት ወጥተን አንገታችንን ቀና በማድረግ የምግብ ሉዓላዊነታችንን የምናስከብርበትም ነው አረንጓዴ አሻራም። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያዘጋጀናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ትንሽ አሁን ደግሞ አብሬያችሁ ቆይታ አድርጌያለሁ። ቀሪ የጣቢያችን መሰናዶች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩ።